ሄሎ ኤቭሪዋን እንዴት ናችሁ? ዛሬ ቀኑ አርብ ነው። የአርብ ትሬድ ሪካፕ ላሳያችሁ። አርብ ያጋጠመንን እስኪ ነው አብረን ነው። So today was like እዚህ ጋር ፌር ቫሊ ጋፕ 4 hour ላይ ፌር ቫሊ ጋፕ ሪስፔክት ተደርጎ እየተመለሰ ነበር። ሶ እዚህ ጋር ኢንተርሚዲየት ለው ተፈጥሮልን ነበር ማለት ነው። ቴክ አርጎት እየተመለሰ ነው ያው ከዛ ይሄንን ኢንተርሚዲየት ለው ምን ሆኖ ተገኘ? ለንደን ለው intermediate low and no end is this and then low yeah ከዛ 1 hour like ምንም አልነበረንም እዚህ ጋር ፌር ቫሊ ጋፕ ነበር ያው ዛይደርስም ብዬ አስቤ ነበር ከዛ 15 ሚኒት ላይ እዚህ ጋር ነው ትሪክድ የሆንኩት እኔ ትሪክድ የሆንኩት 15 ሚኒት ላይ እዚህ ጋር ፌር ቫሊ ጋፕ አላ እሱን ከማርኬት ኦፕን በፊት ቴክ አድርጉታል ያያችሁት ነው 15 ሚኒት ፌር ቫሊ ጋፕ ኤፍኤች ሶ እነዚህ ናቸው ሊኩዊዲቲዎች የደይ ከዛ ወደ አማት ከዛ ወደ 1 ሚኒት እንደ 1 ሚኒት ላይ እንደምታዩት ማርኬት ኦፕን አረገ እንደምታዩት ማርኬት ኦፕን አረገ እዚህ ጋር ከዛ ወደታች መጥቶ ይሄንን 15 ሚኒት ፌር ቫሊ ጋፕ ቴክ አርጎ ተመለሰ ቴክ አርጎ ኢንተርሚዲየት ሎዋችን ቴክ አርጎ ከዛ እዚህ ኢንቨርስ ያሳየን እዚህ ጋር ሎንግ ገባውት ከዛ እዚህ ጋር ስቶፕ ሎስ ቴክ ፕሮፊት ደግሞ እዚህ ጋር ከዛ እንደምታዩት አስወጣኝ ሄዶ አስወጣኝ ከዛ እዚህ ጋር 4 አወራችን እና ኢንተርሚዲየት ሎዋችን እና ለንደን ሎዋችን ቴክ አረገ በኋላ ቦንስ ያረገ ነው there was no entry ይሄንን ደግሜ ያልገባውትም ላይክ አንድ ሉዝ ካገኘው በኋላ ነው የወጣሁት ለምን ሉዝ አረግን የሚለውን እኔ ሁሌ እንደምላችሁ እዚህ ጋር ማኒፑሌሽን ሌጉ የተፈጠረው ከዚህ ወደዚህ ነው ከዚህ ወደዚህ ከዚህኛው ወደዚህኛው ይሄንን ማኒፑሌሽን የተፈጠረው ይሄንን ማኒፑሌሽን ሌግ ነው በዚህ ውስጥ ወይ ትልቁ the highest time frame fair value gap ወይ ደግሞ 1 ሚኒት ከፈለግን ደግሞ ሁሉንም እዚህ ጋር ፌር ቫሊ ጋፕ ታያችኋላ ይሄንንም ብሬክ ኢቭን መደረግ ነበረበት ነው ኢንቨርስ መደረግ ነበረበት ወይ ደግሞ 3 ሚኒት ላይ 3 ሚኒት ላይ ደግሞ እዚህ ጋር ፌር ቫሊ ጋፕ ወይ ይሄንን ኢንቨርስ መጠበቅ ነበረብን ወይ ደግሞ ይሄንን ሁለቱም መጠበቅ ነበረብን ግን እኔ ያው ዊኒንግ ስትሪክ ስለነበርኩኝ ኮንፊውዝድ አደረገኝ ከዛ ይሄንን ብሬክ ይሄንን ፌር ቫሊ ጋፕ ኢንቨርስ ካደረገው በኋላ ገባው ብሬክ ኢቭናችን እዚህ ጋር መሆን ነበረበት ይሄን አንድ ስህተት because ወይ ይሄንን ኢንቨርስ ማድረግ ነበረብን ወይ ደግሞ ይሄንን እንደ ብሬክ ኢቭን ፖይንት መጠቀም ነበረብኝ ይሄንን አንድ ስህተት ነው ከዛ ሌላኛው ደግሞ ያው ሁለቱም ኢንቨርስ ከሚደረግ ያው የ3 ሚኒቷን መጠበቅ ነበረብን ይሄ እንደዚህ ላስበው የቻልኩት ላይክ ሰሞን ዊን እያረኩ ስለነበር ከዛ ኢሞሽኔ ተበላሽ ላይክ አሁን ማይሆን ሴታፕ ሁሉ ዊን ማረገው መሰለኝ ማለት እንደዛ አይነት ስሜት ተፈጠረብኝ ግን ተምሬበታለሁ ጆርናል አድርጌዋለሁ ጆርናል አድርጓለሁ እኔ ጆርናል አድርጌያለሁ ከዚህ በኋላ ያንን ስህተት ላለመስራት እንቆጠባለን ያ ሶ ዛሬ አርብ ነው ጀመር አርብ ብዙ ፕራይስ አክሽን ወደ ሳይልም ግን ያው አርብ የአርብ ትሬዲንግን ይመስላል ሰኞ ያገናኘን ኔክስት ዊክ ባንገር እንደሚሆን ተስፋ አደርጋለሁ ያ ኔክስት ዊክ ያገናኘን ወዳችኋለሁ